السلام عليكم ورحمة الله وبركاته። አንድ እህታችን እዚህ የኛ ተማሪ ናት የምትለው እች ልጅ ሪያድ ላይ ተጥላ ተገኝታ እኛ ጋ ናት። ሁለቱ ወንዶች ይዘዋት አግኝተዋት ጓደኞቼ ወጥተው መንገድ ላይ ያገኘናት ብለው ሰጡ እና ሪያድ ላይ ትልቅ ጉሩብ አለ። እዛ ላይ ለቀናት እስካሁን አለው ያለው ሰው የለም ነው የምትለው። አልሙሂም እኔ ምለው እናንተ ሰብር አድርጋችሁ ያዟት ነው ምለው። አንቺ እህታችን ምናልባት እናት አባት ነኝ ብለው ዛሬ የሰው ልጅ ኩላሊትና ጉበት በየቦታው እየተሸጠ ይገኛል። ዝም ብሎ አሁን እናት ነኝ አባት ነኝ ብሎ ለመጣ እንዳሰጡ አደራ አደራ አደራ። አላህ ሰማዕ ዱንያ ያወርዳል በማስረጃ። አለበለዛ ለፖሊስ ወጥታችሁ ስጡ፣ ለፖሊስ ስጡ። በኋላ መዘዝ አለ። ኸይር እሰራለሁ ብሎ መዘዝ አለ። ዛሬ ይኸው በቀደም ላይ እዚህ ሀዲቃ ላይ ያሉ ህፃን ልጅ ተጥሎ እንትን የምትሸጥ ነው ልጆች እኮ ነው እንትን የሚሉት እንትን የምትሸጠዋ ልጁ ሲያለቅስ ስታነሳ ፖሊስ መጥተዋሉ እንዳለ ሩጫ። ስለዚህ ኸይር እሰራለሁ ብሎ ወርጣ መግባት ስላለ እናንተ ጋር ትቆይ። እናት አባት ነኝ ያለ ማስረጃ በኋላ መዘዝ እንዳያመጣባችሁ፣ ወይ ደግሞ አውቀው ጥለዋት ይሆናል። ይኸው እዚህ እንደተጣለው ማለት ነው። ስለዚህ ኢንሻአላህ የምትጠጣው ወተት ያሬት እዚህ ግዳ በሆነት ቀጥታ ለፖሊስ፣ አገሩ የህግ ሀገር ነው። ጥንቃቄ፣ ቀጥታ ለፖሊስ መስጠት። ፖሊስ ዝም ብሎ አይሰጥም። ሀቢበት ያነህ አላሁ አክበር እና ሪያድ ላይ ነው ነው